ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ትላለች ዩቲ ናስር። እምነትን ቀይራለች ወይስ አልቀየረችም? ምንድነው እየተፈጠረ ያለው ነገር? እውነታውን እንግዲህ አንድ በአንድ እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ሀያት ናስር ሮዚ እና ሱሱ በረመዳን ላይ የሚገርም ለውጥ ያመጡ ቲክታከሮች እስከዛሬ የነበራቸውን ሀያት አናውቅም፣ አላህ ያውቅ። ነገር ግን በዚህ በረመዳን የሚገርም ለውጥ ያመጡ ለእምነታቸው ያላቸውን ቦታ በደንብ ያሳደጉበት ይልመድባቸው፣ ይጠንክሩት ኢንሻአላህ። እኛም ደግሞ በሚያስፈልገው ነገር ሁሉ ከጎናቸው ነን። በተለይ ደግሞ ሀያት ናስር በማንኛውም ኢስላሚክ ቪዲዮ ላይ ሪፖስት በማድረግ ቁጥር አንድ ሆናለች። አላሁ አክበር። ጥሩ ነገር ስታዩ አበረታቱ። ሀያት ናስር ከልባችን ማለት ነው። እንደዚሁም ሌሎች ሙስሊም ቲክታከሮች በቃ እምነታችሁን እንደዚህ እኔ ሀገሬ ሐረር ትውልዴ ቁልቢ ንግስ ብለሽ መተሽ ከልቤ ብትገቢ ካልወጣው ከአስርቱ ከሲፈቱ ሲታ በማጠናከር በእምነታችሁ በመቅረብ ለእምነታችሁ ያላችሁን ቦታ ማሳደግ መቻል አለባችሁ። እነዚህ ደግሞ አሪፍ ለውጥ ላይ ነው ያሉ። አላህ ይጠብቃችሁ። በቀጣይም ደግሞ የምትጠነክሩ አላህ ያድርጋችሁ። አንቺም በመውደዴ አይቆጣም ጌታ ሸገር አዲስ አበባ። መልእክቴ ድረስ ለዩቲ ናስር እንዲሁም ደግሞ የሷን መሰል ሐሳብ ለሚያቀነቅኑ እህትና ወንድሞቼ ድረስ በመጀመሪያ ደረጃ ዩቲ ናስርን ሀያትን አትስደቧት ማለት ፈልጋለሁ። ነገር ግን ደግሞ ሰው ትክክለኛ የሆኑ ሐሳቦችን፣ አስተያየቶችን፣ ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ። አስተሳሰቡ አደገኛ ስለሆነ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ እኔም በሃይማኖትሽ መኖር እንችላለን አይጠበኝም ቤቴ የሚል አይነት ነገር አንድ ሙስሊም የሆነ ድሬዳዋ ወይም ሐረር ላይ የተሰራ ክሊፕ ነው። እሷ እንደ ክርስቲያኑና እሱ እንደ ሙስሊም ሆኖ ኡዱ እያደረገ ያለ ኡዱ ማድረጉን ትቶ ከሷ ጋር በፍቅር ሲከንፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ እህታችን ሀያት የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ። አላህ Subhanahu Wa Ta'ala ይጨምርልሽ። በሌሎችም ኸይር ስራዎች ላይ ስትሳተፊ እንደነበር አይቻለሁ። ያ ረቢ አላህ ይቀበልሽ። ነገር ግን እህቴ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኺራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋራ እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድም በዚህ ጉዳይ ላይ ያማከረኝ ያወራኝ ወንድም ሁሉ አለው። ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ ያለ መንገድ እስልምና እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ካሁን ቀደም በሰፊው ፕሮሞት ሲደረግ ነበር። ሚስቴ ክርስቲያን ናት፣ እኔ ሙስሊም ነኝ፣ እሱ እስላም ነው፣ እኔ ክርስቲያን ነኝ የሚለውን ነገር ለማስለመድ የሚደረጉ የተለያዩ ቴሌቪዥን ፕሮግራሞች ቃለ መጠይቆች ላይ ካሁን ቀደም በስፋት አይቻለሁ። ይህ አይነት አስተሳሰብ እስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም። ሙስሊምም ከሙስሊም ጋራ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ህይወቱን መስርቶ ነው መኖር ያለበት። እንደውም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳዊም አይደለም በማለት ሲቃወሙ ነበር። ትክክል ነው። ክርስቲያን ሆነም ትክክለኛ ክርስትና ህይወት ነው መመስረት የሚፈልገው። ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔን ጨምሮ ብዙ ወንጀሎች ብዙ አይቦች ያለብን ሰዎች ነን። የማናችንን መጨረሻ ማንም አያውቅም። ነገር ግን እህቴ ሀያት እንዲህ ያሉ እስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልእክቶችን የሚያስተላልፉ ቪዲዮዎች ሐቂቃ ላንቺም ሆነ ሌሎችም አይጠቅምም። ይህ ፐርሰናሊ መልእክት አይደለም። የዚህ አይነት አስተሳሰብ ካሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ
በጣም አደገኛ ስለሆነ ጥሩ አይደለም። እህቴ ሀያት ሆይ ሌሎችም እንደዚሁ ሙስሊም ሆናችሁ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩት ወንድሞች አላችሁ። ወላሂ አይጠቅምም። ነገ ሁላችንም ያቺ ቀን ትመጣለች። ሼክ መሐመድ ወሌ እንዳሉት ሁሉም ይጓዛታል ያችን የሩቁ ጉዞ፣ የሌለው ባዶውን ያለው ስንቁን ይዞ ነውና እህት ወንድሞቼ የወጣትነት ጊዜ ያልፋል። ሁሉ ነገር አላፊ ጠፊ ነው። አላህ ፊት መጠየቅ አለና በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር። ካልሆነ ግን እንዲህ ያሉ እስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል፣ ራሳችንን አንበክል። አላህ ሱብሓነሁ ወተዓላን እንፍራ። አላህ መሐሪ ጌታ ነው። ወደ አላህ እንመለስ። እልህ እያዘን ሰዎች ተናገሩን ስለኔ ህይወት ምን አገባቸው እያለን በልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። ካሁን ቀደም እንደዚሁ ረመዳን ላይ የዑምራ ፓኬጅ አስተዋውቁ ያዩዋቸው ቲክቶከር እህት ወንድሞች መልሳችሁ እንደገና በጣም የሚያሳዝን ደግሞ ከኢስላም ያፈነገጠ ቪዲዮ ሲሰሩ አይቻለሁ። ይህ ነገር ተገቢ አይደለም። እህት ወንድሞቼ አላህን እንፍራ። እውነተኛው መካሪ ሞት ከመጣ በኋላ ሁሉ ነገር ትርጉም የለውም። በዱንያ በሐያት እያለን እንመከር የሚለው መልእክት ለማስተላለፍ ነው። አፉ በሉኝ። እምነቴ ላይ ደካማና ከመስጂድ የራኩ ብሆንም የአላህ ቤት ሲነካ ሲፈርስ ማየት ያመኛልና አንድ ነገር ማለት ፈለኩኝ እና መንግስት ሆይ በመስጂድ ፍርስራሽ የምትገነባ ሀገር አትኖርም እና የአብዛኛውን የሙስሊሙን ኡማ መታገስ እንደ ዝምታ ትቁጠረው። ስለዚህ በአስቸኳይ ህገ ወጥ አፍራሾችን ከመስጂዳችን ላይ እጃቸውን እንዲያነሱ ውሳኔ ያስተላልፍልን እና የአላህን ቤት እያፈረሱ ልማት አይመጣው። السلام عليكم ورحمة الله وبركاته. السلام እንዴት ናችሁ? እዚህ ጋር ጥያቄ ያለን መልስ ሁሰን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይላል። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነብያት ሁሉ። ክርስትና ግን ፈጣሪ የደነገገው ሃይማኖት አይደለም። ነብያትም የደነገጉት አይደለም። ነብያትም የሰበኩት አይደለም። እስልምና ግን ፈጣሪ የደነገገው ነው። ነብያት ሁሉ የኖሩበትና የሰበኩት ሃይማኖት ነው። ለዚህ ማስረጃ አምላክ አላህ Subhanahu Wa Ta'ala ራሱ ለነብያት የደነገገው ሃይማኖት እንደሆነ ሲናገር ምን አለ? በሱራ ሹራ ላይ شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ለአብርሃም ለኖህ ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነብያት ደንግጎላቸው የነበረው ሃይማኖት ነው። ነብያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ Subhanahu Wa Ta'ala ራሱ ሲናገር ምን አለ? ኢነ الدين عند الله الاسلام ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም الاسلام ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነብያት። በሱረቱል ሐጅ መጨረሻው አንቀጽ ላይ ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲህ ወጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ወሰማኩሙል ሙስሊሚን ይላል። ራሱ አምላክ አላህ Subhanahu Wa Ta'ala የደነገገው ሃይማኖት ከተናገረ በኋላ ይህ መንገድ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይናገራል። ለነ አብርሃም ለነ ሙሴ ለነ መሲሁ ሰጥቷቸው የነበረው ብቸኛው መለኮታዊ ሃይማኖት ነው። ይህ መሆኑ ከታወቀ ነብያቶች ራሳቸው እስልምናን ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አናቅጾችን በርካታ አሉ። ለምሳሌ በሱራ አሊ ኢምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ አጋሪም አልነበረም፣ ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሁ ያዕቆብ ምን ይላል? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆች ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል እስልምናን፣ አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ ከደጋጎችም አስጠጋኝ በቀጣዩ ዓለም እያለ ይናገራል። ሐዋርያቶች ሙስሊሞች ነበሩ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ። በማን በኩል? በመሲሁ በኩል።
ምን የሚል ትእዛዝን የተላለፈላቸው አን አሚኑ ቢ ወቢረሱሊ የሚል በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛና ነብይም እመኑ አላቸው። ከዚያ በኋላ ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። ሙስሊሞች መሆናቸውን ሐዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነብያት የደነገገው ነብያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባልን ሃይማኖት ደንግጓል ለነብያቶች የሚል የለም። ታውቃላችሁ ክርስትና የሚባልን እምነት ተከተሉ ብሎ በፍጹም አላዘዛቸውም። ነብያቶችም ክርስትና ላይ ሰዎች እንዲኖሩ አልሰበኩም፣ ወይም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነብያቶችም ዘንድ እውቅና የሌለው ሃይማኖት ነው። ታውቃላችሁ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ለዚያም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣቸው 12 መካከል እንኳን አይደሉም፣ ጳውሎስና በርናባስን ነው እንደዛ እያለ ያለው። ተባሉ የሚለው ራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም። ነብያቶች እውቅናን አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጥቶት የደነገፍኩት ሃይማኖት ነው ለቀደምት ነብያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነብያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነብያትን አላዘዘም። ነብያቶችም ህዝቦቻቸውን ክርስቲያን ሁኑ አላሏቸውም። ይህን ይመስላል እና ወደዚህ ወደ ቀደምት ነብያት ወደ ነበሩበት መንገድ እንጠራቸዋለን። ندعوكم إلى الإسلام الله بقرآن لا لنانتم ترى أدركوها وقل للذين أوتوا الكتاب والأميين أسلمتم إلى محمد هو لأن الزال يهودنا لكريستيانو سلموا بلاچو إلى فإن أسلموا فقد اهتدوا كسلموا برقتم كأنهم قدانا تمروا إلى وإن تولوا فإنما عليك البلاغ إن بيكالوا قرب أنت لا يالبه قديتا مدرس بتشانو بلاچو هنا السلام عليكم ورحمة الله يم رحمه الله تعالى من لم يتعد مع الله قال أدب مارك فوق الأرض بمدر ليال أدبه الله سبحانه وتعالى أدب يسيزون تحت الأرض مدر ليس جباله سلزي بمنشلو عقب الله سبحانه وتعالى حرام كادر رجعتشو نجاراتوش للنرك حلال كادر رجعتشو نجاراتوش دقمو لنتجبر يجبان بمنشلو عقب مالتنا سلزي أدب النادرك الله سبحانه وتعالى أجر أدب كازن كل نجاراتشين تستكاكلنا يا ماري هنا دنيا آخراتشين تستكاكلنا يا ماري هنا كبروست جبتن ويني كمالتاችን በፊት ምድር ላይ ያለን በተሰጠን እድል እንጠቀምበትና ወደ አላህ Subhanahu Wa Ta'ala ተመልሰን ተውበት አድርገን ብንሞት ይሻላልና አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን። አላህ ይحفظكم. Subscribe to my channel. Subscribe to my channel.